በቤተ ክርስቲያኗ በኩል ጥሩ ጊዜ እየመጣ ይመስላል። ይሄ አሰሱንም ገሰሱንም የምንቀበልበት ጊዜ እያበቃ እንደሆነ እየተረዳችሁ ነው። መጽሐፍቶቻችሁን መፈተሽ ጀምራችኋል። ጥሩ ነው። ሌሎቹንም ጉዳዮች በመዘርዘር መጽሐፉ እንዲወገዝ ሲል የሊቃውንት ጉባኤ ከአስተያየት ጋር ያቀረበው ዳሜ ወደ ሊቃውንት ጉባኤ ተመልሶ በሚገባ ተመርምሮ ለቋሚ ሲኖዶስ እንዲቀርብ መጽሐፉ በየትኛውም የቤተ ክርስቲያናችን ክፍል እንዳይሰራጭ እንዲደረግ በማለት ምልዓተ ጉባኤው የወሰነ ሲሆን በሰላምና በፍቅር ሆነው የመጨረሻውን የቅዱስ ሲኖዶስ ውሳኔ እንዲጠባበቁ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። የሊቃውንት ጉባኤ ላደረጋችሁት ነገር እናመሰግናለን። መጽሐፍቶቻችሁን ማየት መፈተሽ ጀምራችኋል። ይሄ የዋልድባ አብረንታንት ገዳምን እንወቅ የሚለው መጽሐፍ እንዲወገዝ ጥያቄ ቀርቦበታል። ከዚህ በፊትም የመጥምቀ መለኮት ቅዱስ ዮሐንስ ገድል ትክክል አይደለም በሚል ያው እንደተወገዘ እናውቃለን። ይሄኛው ደግሞ ጥያቄ ቀርቦበታል። በትዕግስት ጠብቁ ተብለናል። የኔ ጥያቄ ደግሞ በነካ እጃችሁ መጽሐፍቶቻችሁን እንደዚህ ማየት መፈተሽ ከጀመራችሁ አይቀር የሴቶችን ጭቆናና በደል በደንብ ያስፋፋውን ፍትሐ ነገስትን አውግዙልን። ያው ከቻላችሁ እንዲቃጠል አድርጉልን፣ ካልሆነ ደግሞ ሙዚየም ተቀምጦ እንዲጎበኝ። ምክንያቱም በሱ መጽሐፍ የተነሳ በጣም ብዙ ሴቶች ለዘመናት ዋጋ ከፍለዋል። ያንን ቀጣይ ትውልድ ደግሞ እያነበበ እንዲህም እኮ ተደርጎ ነበር ኢትዮጵያ ውስጥ፣ ለዛውም ከአንድ ቤተ እምነት እንደዚህ አይነት መጽሐፍ ተገኝቶ ያንን መጽሐፍ መሰረት በማድረግ እናቶቻችን ዋጋ ከፍለው ነበረ ብሎ ቀጣይ ትውልድ ያው እንደማጣቀሻም የተለያየ ሪሰርችም ሊሰሩበት ይችላሉ። ብቻ በሙዚየምም ካስቀመጣችሁት አንድ ነገር ነው፣ ብታቃጥሉትም ችግር የለውም። ዋናው ነገር ግን የሊቃውንት ጉባኤ አሁንም ቢሆን መጽሐፍቶቻችሁን እየፈተሻችሁ እኛን ከባርነት ከጭቆና አውጡን። ዋናው ለመበደላችን ለመረገጣችን ትልቁን ቦታ የሚወስደው ዛሬም ደግሞ ያለው ቤተ እምነት ነው። በተለይ እኛ ሃይማኖት ውስጥ ክርስትና ውስጥ ሴቶች እንደዚህ እያሳለፍን ላለነው ጭቆና ግፍና በደል 90% ሃይማኖት ነው የሚወስደው። ስለዚህ ይሄ ጥሩ ጅምር ነው። እኔ በጣም ደስ ብሎኛል። እንጠብቃለን። ያው እንግዲህ በትዕግስትና በፍቅር ጠብቁን የተባለው እንጠብቃለን።